የከበረው ሰላምታችን በእያላችሁበት ይድረስ እንደምን አላችሁ? የከበረው ሰላምታችን በእያላችሁበት ይድረስ እንደምን አላችሁ ተመልካቾቻችን። ዘውትር ሰኞ ምሽትና በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። በተለያዩ ርዕሰ ጉዳዮች ከእናንተ ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳያችንን በቅድሚያ ለማስተዋወቅ ያክል 22ኛው የኢትዮጵያ ባህል ስፖርቶች ውድድርና 18ኛው የኢትዮጵያ ባህል ስፖርቶች ፌስቲቫልን በተመለከተ መረጃና በዘገባ መልክ ያጠናከርነው መሰናዶ ወደ እናንተ የሚደርስ ይሆናል። በአሰልጣኝ መሳይ ተፈሪ የሚመሩት ኢትዮጵያ ብሔራዊ ቡድን ዋሊያዎቹ ለ24 ተጫዋቾች ጥሪ አቅርበዋል። እሱን በተመለከተም አንዳንድ የምንላችሁ ጉዳዮች የሚኖር ይሆናል። የሀዲያ ሆሳዕና ሴቶች ክለብ ልምምድ ጀምሯል ለሁለተኛ ዙር። ከሱ ጋርም በተያያዘ ስቴዲየም ድረስ ተጉዘን የሰራነው መሰናዶ አለ። እሱንም ወደ እናንተ የምናደርስ ይሆናል። በመጨረሻም ዛሬ በ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ከባህር ዳር ከተማ ጋር ያደረጉትን ጨዋታ በጥቂቱ የምንዳስስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያ ወደ ምንመለከተው ርዕሰ ጉዳይ እናልፋለን። 22ኛው የኢትዮጵያ ባህል ስፖርቶች ውድድርና 18ኛው የኢትዮጵያ ባህል ስፖርቶች ፌስቲቫል በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ከየካቲት 29 ጀምሯል። ቅዳሜ ቀን ማለት ነው። የተለያዩ እንግዶች በተገኙበት ነበር ይህ ውድድር የጀመረው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው፣ የጠቅላይ ሚኒስትሩ የስፖርትና ወጣቶች ዘርፍ አማካሪ የሆኑት አቶ ቀጀላ መርዳሳ፣ የኢትዮጵያ ባህልና ስፖርት ሚኒስተር የስፖርት ዘርፍ ሚኒስተር ዴታ የሆኑት አቶ መክዩ መሐመድ፣ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት የሆኑት ወይዘሮ ህይወት መሐመድና ሌሎችም በተገኙበት በቅዳሜ ዕለት በአብዮ ኤርሳሞ መታሰቢያ ስቴዲየም ይህ ውድድር ጀምሯል ማለት ነው። ይህ ውድድር በመክፈቻውን ቅዳሜ ዕለት ያድርግ እንጂ ውድድሮቹ የጀመሩት እሁድ ዕለት በትላንትናው ዕለት ነበር። የቤት ውስጥ ውድድሮችን በዋቸሞ ዩኒቨርሲቲና እንዲሁም የፌስቲቫል ዝግጅት በአብዮ ኤርሳሞ መታሰቢያ ስቴዲየም በማድረግ ነበር በትላንትናው ዕለት ውድድሮቹ የጀመሩት። ቡብ ሾ እና ገበጣ ባለ 18 እና ባለ 12 ጉርጓድ ውድድሮች በዋቸሞ ዩኒቨርሲቲ በቤት ውስጥ ውድድር እየተደረገ ይገኛል። ዛሬ ማለዳ የገና ጨዋታና የትግል ስፖርት ውድድር ጀምሯል ማለት ነው። የገና ጨዋታ ውጤቶችን ለመጠቆም ያክል ኦሮሚያ ሲዳማን 1-0 አሸንፏል። አማራ ክልል ድሬዳዋን 2-0፣ አዲስ አበባ ደቡብ ኢትዮጵያን 2-0 ሊያሸንፉ ችለዋል ማለት ነው። የፌስቲቫል ውድድሩም በትላንትናው ዕለት ሲጀምር ሲዳማ፣ ደቡብ ኢትዮጵያ፣ ሀረሪ ክልል ፌስቲቫላቸውን ወይም ደግሞ ባህላቸውን የሚገልጽ ማንነታቸውን የሚያሳይ ለውድድሩ ያዘጋጁትን ፌስቲቫል አቅርበዋል። አማራ፣ ኦሮሚያ፣ ድሬዳዋ ደግሞ በዛሬው ዕለት ፌስቲቫላቸውን አቅርበዋል ማለት ነው። ባህል ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ቃል ነው ይህ ውድድር እየተደረገ የሚገኘው። ሀዲያ ስፖርትም ውድድሩ ምን ይመስላል፣ የውድድሩ ውስጥ ጠቀሜታ በሚል የሰራው መሰናዶ አለ። መሰናዷችንን ተከታትለን እንመለስ። ስፖርት በሰዎች የአኗኗር ባህል ተመርኩዞ ከአንዱ ማህበረሰብ ወደ አንዱ ተዋርሶ በጊዜ ዑደት ውስጥ ባመጣ ውጤት በመዝናኛነቱ ይሁን ማህበራዊ መስተጋብርን በመፍጠር የዓለም ህዝብ የፍቅር ቋንቋ ለመባል በቅቷል። ኢትዮጵያ በዓለም ውስጥ ከሚገኙ ጥንታዊ ሀገሮች ውስጥ አንዷ ስትሆን በትውፊት ሲዋረስ የመጣ የበርካታ የባህል ስፖርቶችም ባለቤት ናት። እንደ ባህልና ስፖርት ሚኒስቴር መረጃ መሰረት 293 የባህል ስፖርቶች በኢትዮጵያ ውስጥ ይገኛሉ። 293 የባህል ስፖርቶች በኢትዮጵያ ውስጥ ይኖሩ እንጂ በውድድር መልክ የራሳቸውን ስነ ስርዓትና ህግ ወጥቶላቸው በውድድር መልክ የሚካሄዱት የባህላዊ ስፖርት ብዛት 11 ብቻ መሆናቸውን ልብ ይለዋል። ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ሐሳብ በኢትዮጵያ ባህል ስፖርት ፌዴሬሽን አዘጋጅነት 22ኛው የኢትዮጵያ ባህል ስፖርቶች ውድድርና 18ኛው የኢትዮጵያ ባህል ስፖርቶች ፌስቲቫል በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ የካቲት 30 2017 ዓ.ም መክፈቻውን ሲያደርግ እስከ መጋቢት 7 2017 ዓ.ም ለተከታታይ 9 ቀናት በ3 የስፖርት ማዘውተሪያ ስፍራዎች ውድድሮችና ፌስቲቫሎች የሚደረጉ ይሆናል። የባህል ስፖርት ውድድሩና ፌስቲቫሉ ለህብረ ብሔራዊ አንድነትና ለባህል ስፖርት እድገት ስላለው ጠቀሜታ ሀዲያ ስፖርት ያነጋገራቸው ተሳታፊ ልዑካን ተናግረዋል። ባህላዊ ስፖርቶች ውድድር እንደ ሀገር ግንባታ የራሱ ሆነ አስተዋጽኦ አለው። ከዚህ በፊት ለ21 ጊዜ ተደርጓል። በ21ዱም ጊዜ ደቡብ ክልል እንደ ክልል ተሳትፏል። በነባረው ክልል በአዲሱ ክልልም ሲቀጥልም ደግሞ በሁለተኛው ዙር ነው አሁን እየተደረገ ያለው ማለት ደቡብ ክልል ራሱን ችሎ ከወጣ በኋላ
ጠንካራ ውድድር አምና ባለፈው አመት አዲስ አበባ ተደረገው ተሳትፈናል። ገጽታ ግንባታም አለ። ብሔር ብሔረሰቦችን ከማቀራረብ የሀገርን ገጽታ ከማስተዋወቅ አንጻር የተለያዩ አሁን ለምሳሌ በደቡብ ክልል 32 ብሔረሰቦች አሉ። እነዛ ላይ ትልቅ ስራ የተሰራ ነው ያለው። ያንን ከመገንባት እንደ ሀገር ከማስተዋወቅ ብሔሮችን ከማቀራረብ ክልሎች ጋር ከማስተዋወቅ የራሱን ከፍተኛ አስተዋጽኦ እያደረገ ይገኛል። ህዝብን ከህዝብ እጅግ በጣም ያስተሳስራል፣ ያገናኛል። እጅግ በጣም የሚናፍቁን ወንድሞች አሉ። አሁን በዚህ ውድድር ረጅም ጊዜ በዚሁ ስለቆየው በዚህ ፌዴሬሽን ላይ ከድሬዳዋ ጀምሮ እስከ ሆሳዕና ድረስ ህዝብን እርስ በርስ የሚያስተሳስር የሚያፋቅር የአንዱን ባህል የማታውቀውን እንድታውቅ ያደርጋል። ይሄ ደግሞ አጠቃላይ ኢትዮጵያን እንድታውቅ ያደርጋልና የባህል ስፖርት በአጠቃላይ የኛነት የማንነት መገለጫ ነውና ጠቀሜታው ከፍ ያለ ነው ማለት ነው። ባህል ስፖርት እንዲህ ውድድር በሚደረግበት ሰዓት ከተለያዩ ክልሎች ጋር የምንተዋወቅበት እንዲሁም በፍቅር አንድ ላይ የምንግባባበት ጥሩ ጊዜ የሚኖርበት ውጤታችንን ይዘን ደግሞ ወደ የሀገራችን የምንመለስበት ውድድር ነው። ከየብሔር ብሔረሰቦቹ ነው የምንገናኘው። እነሱን ስናገኝም ደስ ብሎ ነው የምናገኛቸው። እነሱም ከኛ ጋር ሲገናኙ ደስ ብሏቸው ነው የሚገናኙት እና እኛ መገናኘት ብቻ ሳይሆን ትሬኒንግ ምናምንም አንዳንዴ አንድ ላይ ማናቆን ከነሱ እንወስዳለን። የሚያውቁትን ደግሞ ለኛ ያሳዩናል። እንግዲህ እንዲህ አይነት ውድድሮች ባህል ፌስቲቫል ባህላዊ ስፖርት ብዙ ጠቀሜታ አላቸው። አንድነት ያለው ባህል ውስጥ ነው ያለው። ፍቅር ያለው ባህል ውስጥ ነው ያለው። ፍቅር ያለው አጠቃላይ የኢትዮጵያ ዜጋ የተፈጠረበትን የኖረበትን ያደገበትን ባህል ስለሆነ በዛ ባህል ውስጥ ለቀጣይ ትውልድ ለማስተላለፍ አብሮነትን አንድነታችን እያሰፋን እያሳደገን ለቀጣይ ትውልድ ለማስተላለፍ እንግዲህ አባቶቻችን ለኛ ሳይበረዝና ሳይከለስ ባህላችን አስተላልፈዋል። እኛ ደግሞ ሳይበረዝና ሳይከለስ ለቀጣይ ትውልድ ልጆቻችን ለማስተላለፍ እጅግ ጠቀሜታ አለው። ስለዚህ ባህል ስፖርትና ባህል ስፖርት ላይ እያንዳንዱ ከገጠር ጀምሮ ከቀበሌ ጀምሮ እስከ ወረዳ ድረስ እስከ ዞን ድረስ ክልል ድረስ በጣም ትኩረት ተሰጥቶ መስራት አለብኝ ነው ማስበው። እርስ በርስ የመከባበርን የወንድማማችነትን አብሮ የመኖርን የሚያጋጥሙን ችግሮችን እንዴት መፍታት እንደሚቻል ደስታዎችንም እንዴት መጋራት እንደምንችልና አንዱ ጋር ያለው ባህል ሌላው ጋር ያለውን ባህል የልምድ ልውውጦችን እያደረገ ኢትዮጵያን በአጠቃላይ እዚች ጋር በትንሽ ባለችው ደቂቃ ላይ ሁሉም ያሉት የራሳቸውን ቱባ ባህሎችን ይዘው እንደመጡ ሀረሪዎችም የራሱን ባህል ለሌላው የማስረጽና እንዲያውቀው የማድረግ አንጻርና በቀጣይነትም ይህንን ባህል ከሀገርም አልፎ በሰለጠነውም ዓለም ይህን ባንነት ባህሉን የማጉላትን ሁኔታ ይሄ አንዱ መድረክ ነው። ይህን መድረክ ደግሞ በተለያየ ክልል ከተማዎች እየተዘዋወረ በየዓመቱ በሚካሄዱ እንደዚህ የባህል ፌስቲቫሎች ላይ በማስተዋወቅ እዚህ ጋር ባጠር ባለ መልኩ እንዴት ብርቅና ድንቅ የሆነ ባህል እንዳለን ያየንበት መድረክ ነውና ከማስተሳሰር ከማስተዋወቅ ራሱን ትልቅ ድርሻ አለው ብዬ አምናለሁ። ስፖርቶች ልማትን ከማስፋት አልፈው ህብረ ብሔራዊ የሆነ ህዝቦች ብሔሮች አብረው በጋራ ሊተሳሰሩ በሚችልበት መልኩ ማሳያ ሊሆን በሚችል መልኩ ነው ያቀረብነውና አሁን ኦሮሚያም የራሱን አማራውም የራሱን ደቡብም የራሱን እያቀረበ አንድነት እየፈጠረ አንዱ ካንዱ ልምድ እየወሰደ የሚሄድበት መሆን ይኖርበታል። እየሆነም ነው ያለውና ይህንን የባህልና ስፖርት ሚኒስቴር አጠናክሮ ቀጥሎ በዚሁ ልክ ደግሞ እየሰፋ እየጎላ ሄዶ ተወዳዳሪ ተፎካካሪ የሆነ ስሜት ውስጥ ገብቶ ለምን ልምድ አንወስድም ብለን ተቆጭተን ተግባራዊ የምናደርግበት ስሜት ውስጥ እንድንገባ ይረዳናልና መቀጠል አለበት። እንግዲህ የውድድሩ ሁልጊዜም የባህል ስፖርት የኛነታችን መገለጫ ስፖርት ነው። ባህላዊ ስፖርቶቻችን በህብረተሰቡ ዘንድ ተሳታፊና ተጠቃሚ ለማድረግ ህብረተሰቡን በባህል ስፖርት ተሳታፊ ተጠቃሚ ማድረግ እንዲሁም በህብረተሰቦቻችን በብሔር ብሔረሰቦቻችን መካከል ህብረትን፣ አንድነትን፣ ህብረ ብሔራዊ አንድነት ለማጠናከር ትልቅ ሚና አለው ይሄ ውድድር ማለት ነውና እንደምታይ ሁሉም ባህላዊ እሴቱን ይዞ ነው የሚመጣው። እዚህ ጋር ሲደርስ ይተዋወቃል። ሁሉም የራሱን ለሚያስተዋውቀው በዚህ መካከል ወንድማማችነትና እህትማማችነትን ፍቅርን በደንብ የሚጠናከርበት ትልቅ ፕሮግራም ነውና ፋይዳው በጣም መጠነ ሰፊ ነው። እንደ ሀገርም ያለንን በጎ ትርክት የምናጠናክርበት ነውና ስለዚህ በጣም ቆንጆ ነው። በዓለማችን ተወዳጅ የሆኑ ዘመናዊ ስፖርት አይነቶች በአንድ ወቅት የአንድ አካባቢ ባህላዊ ስፖርት እንደነበሩ አያጠያይቅም። የኢትዮጵያ የባህል ስፖርቶችን በአፍሪካ ሀገራት ይሁን በዓለም አቀፍ ደረጃ ለማስተዋወቅ ምን ታቅዷል በማለት የሀዲያ ስፖርት ለኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ለሆኑት ወይዘሮ ህይወት መሐመድ ጥያቄ አቅርበዋል።
ባህል ተወራራሽነት አለው። ባህል ደግሞ የአንድ ሀገር እድገት ጋር አብሮ የሚሄድ ነው። አንድ ሀገር ሲያድግ አብሮ የሚያድግ ነውና በደንብ ስራ አቅደናል። በቀጠናዊ ትስስርን ለማጠናከር እንደ ምስራቅ አፍሪካ የባህል ፌስቲቫል የባህል ስፖርት ፌስቲቫልን ለማድረግ ማለት ነው ጅምር ስራዎች አሉ። ምክንያቱም እኛ ሀገር ያሉ ባህላዊ ጨዋታዎች ሌላም ሀገር ሊኖሩ ይችላሉ። ነገር ግን ይዘታቸውን አነስ መጀመሪያቸው ሁሉ ነገር ይለያያል። ምክንያቱም የተለያዩ ስፖርቶችን በመናይበት ጊዜ ያን መነሻቸው አንድ ሀገር ነው። አንድ ሀገር ነው ባህላዊ ስፖርት፣ ከዛ በኋላ ነው እያደጉ ወደ ዘመናዊ ስፖርት የሚያድጉትና ስለዚህ እነሱን ያሉንን ባህላዊ ስፖርቶች ለማሳደግ በሌሎች ሀገሩ ተዘውታሪ እንዲሆኑ የውድድር ስፖርቶች እንዲሆኑ ጥረት እያደረግን ነው። በእቅድም ይዘናል። በእኛ ሀገር ደግሞ ምንድነው ህብረተሰቡ ምን ያህል ባህላዊ ስፖርትን ያውቀዋል የሚለውን ነገር በደንብ እየሰራን ያለ ነው ማለት ነው። የተለያዩ ውድድሮችን በቀጣይም እያበዛን ህብረተሰባችን በባህል ስፖርት ተሳታፊና ተጠቃሚ እያደረግን እንዲሁም ደግሞ ከራሳችን ደግሞ አልፈን ደግሞ በተለያዩ ሀገራት ስፖርቱን የማስተዋወቅ ስራዎች እንሰራለን ማለት ነው። በቀጣይ እቅድ ይዘን እየሰራን ያለነው ነው። የባህል ስፖርቶችን በዓለም አቀፍ ደረጃ ከማስተዋወቅ በፊት በአገር ውስጥ ለማህበረሰቡ ስፖርቱን ቅርብ ለማድረግ በትምህርት ስርዓት ውስጥ ለመክተት ስለተጀመሩ ጅምሮችና እቅዶች የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ወይዘሮ ህይወት ነግረውናል። በውድድር በፌስቲቫል ፕሮግራሞች ህብረተሰቡን ተሳታፊና ተጠቃሚ ማድረግ ነው። ሌላው ስልጠና ነው። ባለሙያዎችን በማሰልጠን ሂደው ደግሞ እነሱ እንዲያሰለጥኑ በማድረግ በቅዱ ይዘን የምንሰራው ነው። ሌላው በትምህርት ቤቶች ላይ በታዳጊ ፕሮጀክቶች ላይ የባህል ስፖርትን በፕሮጀክት ታቅፎ እንዲሰራ የማድረግ ስራዎችን እየሰራን ነው። እንደ ጅምር ኦሮሚያና አዲስ አበባ ላይ በጣም ሰፊ ስራዎች እየተሰሩ ነው። ሌሎች ላይ ደግሞ ይሄን ማስፋትና ሌሎች ክልሎችም ላይ በሰፊው መስራት ያስፈልጋል ማለት ነው። ስለዚህ እሱን ክልሎች ጋር እየተነጋገር በቀጣይ በደንብ በሰፊው የምንሰራበት ነው ማለት ነው። ሌላው ደግሞ እንግዲህ ስፖርትን ለህብረተሰቡ ተደራሽ የምናደርገው የምናስተዋውቀው በሚዲያ ነው። ስለዚህ ሚዲያ ላይ በደንብ መስራት አለብን። ሚዲያ ባለሙያዎች ጋር በቅርብ በእንትን በማለት ስልጠና በመስጠት ስፖርቱ ምንድነው የሚለውን ሰው ሲያውቀው በደንብ ተደራሽ ያደርጋል፣ ለህብረተሰቡ በደንብ ይዘግባል። ስለዚህ የሚዲያ ባለሙያዎችን በቀጣይ ስልጠና ለመስጠት በቅድም ይዘን እየሰራን ያለ ነው ማለት ነው። አሁን ከዚህ ከኢቨንቱም በኋላ በቀጣይ ሚዲያዎችን የስልጠና ምንሰጥ ይሆናል ማለት ነው። ስለዚህ ለህብረተሰቡ በዚህ መልኩ ተደራሽ እናደርጋለን ማለት ነው። በዘንድሮ 22ኛው የኢትዮጵያ ባህል ስፖርቶች ውድድርና 18ኛው የኢትዮጵያ ባህል ስፖርቶች ፌስቲቫል የትግራይ ክልል ከበጀት ጋር በተያያዘ መሳተፍ ሳይችል ቀርቷል። 11ዱ ክልሎችና 2ቱ ከተማ አስተዳደሮች በሆሳና ከተማ ለተከታታይ 9 ቀናት በአብዮ ኤርሳሞ መታሰቢያ ስቴዲየም፣ በዋቸሞ ዩኒቨርሲቲና በዱባንቾ ሜዳ በ11 ባህላዊ ስፖርቶችና ባህላዊ ፌስቲቫሎች ውድድራቸውን የሚያካሂዱ ይሆናል። ወደ 11 ክልሎችና 2 ከተማ አስተዳደሮች በዚህ ውድድር ይሳተፋሉ እና ኦልሞስት ከ1000 ወደ 1400 አካባቢ ከ1389 ወደ 1400 አካባቢ ተሳታፊዎች ተወዳዳሪዎች ይሳተፋሉ ማለት ነው። በዚህ ውድድር በጣም በደመቀ መልኩ ነው የተጀመረው። በዚሁ በደመቀ መልኩ የሚቀጥል ነው የሚሆነው ማለት ነው። በዚህ ውድድር ላይ እንግዲህ ከባህል ስፖርት 11 የስፖርት አይነቶች ውድድር ጎን ለጎን የባህል ስፖርት ፌስቲቫል ፕሮግራም አለ፣ ፌስቲቫል ውድድር አለ። ጎን ለጎን ሁለቱም ውድድሮች የሚካሄዱ ነው የሚሆነው ማለት ነው። 11 የስፖርት አይነቶቹ ውድድር አለ፣ እንዲሁም ደግሞ የባህል ፌስቲቫል ውድድር አለ ማለት ነው። በሁሉም ዋንጫዎች ተዘጋጅተው በሁሉም ጤናማ የሆነ ቆንጆ የሆነ ፉክክር የሚደረግበት ውድድር ነው ማለት ነው። ተመልሰን መተናል ተመልካቾቻችን። 22ኛው የኢትዮጵያ ባህል ስፖርቶች ውድድርና 18ኛው የኢትዮጵያ ባህል ስፖርቶች ፌስቲቫል በነገው ዕለትም በዋቸሞ ዩኒቨርሲቲና በአብዮ ኤርሳሞ መታሰቢያ ስቴዲየም በተለያዩ ውድድሮች ይቀጥላል። በጧቱ ክፍለ ጊዜ የገናና የትግል ውድድሮች በአብዮ ኤርሳሞ መታሰቢያ ስቴዲየም ሲኖሩ፣ በከሳቱ ክፍለ ጊዜ ደግሞ የፌስቲቫል ውድድሮች የሚቀጥሉ ይሆናል። በሆሳና አካባቢ የምትገኙ ስፖርት አፍቃሪያን እንዲሁም ባህልን የምትደግፉ ገብታችሁ ትመለከቱ ዘንድ ይህ ትልቅ ስንቅ ነው ማለት ይቻላል። ወደ ሁለተኛ ርዕሰ ጉዳያችን እናልፋለን። የኢትዮጵያ ብሔራዊ ቡድንን ይመለከታል።
ዓለም ዋንጫ ለማለፍ የኢትዮጵያ ብሔራዊ ቡድን በምድብ 1 ተደልድሎ እስካሁን ድረስ 4 ጨዋታዎችን አድርጓል። አንድም ማሸነፍ አልቻለም። 3 ጨዋታዎችን አቻ በመውጣት 3 ነጥብ በመሰብሰብ ከምድቡ 5ኛ ደረጃ ላይ ይገኛል። ከጅቡቲ ከፍ ብሎ ነው የሚገኘው። ግብጽ ነው ይህንን ምድብ የምትመራው በ10 ነጥብ፣ ጊኒ ቢሳው በ6፣ ቡርኪና ፋሶ በ5፣ ሴራሊዮን በ5 በተመሳሳይ ይከተላሉ። የኢትዮጵያ ብሔራዊ ቡድን ደግሞ በሶስተኝነት በ3 ነጥብ 5ኛ ደረጃ ላይ ተቀምጧል። በአሰልጣኝ መሳይ ተፈሪ የሚመሩት ዋሊያዎቹ ታዲያ ለ24 ተጫዋቾች ጥሪ አድርገዋል። መጋቢት 12 እና መጋቢት 15 ለሚኖራቸው ጨዋታ ማለት ነው። የኢትዮጵያ ብሔራዊ ቡድን መጋቢት 12 እና 15 ከጅቡቲና ከግብጽ ጋር ጨዋታ የሚያደርግ ይሆናል ማለት ነው። በኢትዮጵያ ብሔራዊ ቡድን ጥሪ በተመለከተ አንዳንድ ቅሬታዎችም ተነስተዋል። በተለይ የዳዊት ተፈራ ኦዚል አለመመረጥ በበርካታ የስፖርት ቤተሰብ ዘንድ ጥያቄን አስነስቷል ማለት ነው። ከኢትዮጵያ መድን ጋር ጥሩ የውድድር ዓመት እያሳለፈ የሚገኘው ይህ አማካይ ስፍራ ተጫዋች በዚህ ስብስብ ውስጥ መካተት አልቻለም። አቡበከር ናስር በዚህ ስብስብ ውስጥ እንደገና መካተት ችሏል። ጋቶች ፓኖም፣ ሱራፌል ዳኛቸውና ከነአን ማርከነም ያልተጠሩ ተጫዋቾች መሆናቸውን ተመላክቷል ማለት ነው። በሀዲያ ሆሳና በኩል የወንዶች እግር ኳስ ክለብ ማለት ነው ብሩክ ማርቆስ ጥሪ ተደርጎለታል። ብሩክ ማርቆስ ድንቅ ዓመትን እያሳለፉ ከሚገኙ የሀዲያ ሆሳና ተጫዋቾች ውስጥ አንዱ ነው። ለሀዲያ ሆሳና ለአንድ ተጫዋች ነው ጥሪ የደረሰው፣ ብሩክ ማርቆስ ነው። ያም ለኢትዮጵያ ብሔራዊ ቡድን ጥሪ የደረሰው መጋቢት 4 የሚያመለክቱ ይሆናል። በቀጣይ ቀናት ልምምድ ሰርተው በመጋቢት 12 እና 15 በሞሮኮ ጨዋታቸውን ከግብጽና ከጅቡቲ ጋር የሚያደርጉ ይሆናል ማለት ነው። ወደ ቀጣይ ርዕሰ ጉዳያችን ስናልፍ የሀዲያ ሆሳና ሴቶች እግር ኳስ ክለብን ይመለከታል። አንደኛው ዙር የሴቶች ከፍተኛ ሊግ ውድድር ላይ ካደረጓቸው 13 ጨዋታዎች ውስጥ 6ቱን ተሸንፈው 3ቱን አሸንፈው በአራቱ አቻ ተለያይተው 13 ነጥቦችን ይዘው የጨረሱት የሀዲያ ሆሳና ሴት እግር ኳስ ቡድን ለሁለተኛ ዙር ልምምድ ጀምረዋል። ሀዲያ ስፖርትም ልምምዳቸው ምን ይመስላል፣ ለሁለተኛ ዙር ምን አቅደዋል የሚለውን በመሰናዶ መልክ ለእናንተ አዘጋጅቷል። ወደ መሰናዶ እንሻገር። ስሜ ታደለች ዳ ይባላል። የማል ሜዳ ተጫዋች ነኝ። ስሜ ሊዲያ ታምኑ ይባላል። የሚጫወትበት ቦታ ቀኝ ስቶፐር ነው የሚጫወተው። ስሜ መታደል ገብሬ ይባላል። የሚጫወትበት ቦታ ሴንተር ባክ ነኝ። እሺ ስሜ ረዴ ዳንኤል ይባላል። የሚጫወትበት ቦታ ፊት ለፊት ስትራይከር ወይ ጨራሽ አጥቂ ነኝ። ስሜ ደብረ ወርቅ ግርማ እባላለሁ። የሚጫወትበት ስፍራ ደግሞ ሚድፊልደር ወይም አማካይ ቦታ ላይ የሚጫወተው። እሺ ዘንድሮ ከሀዲያ ሆሳና ጋር በመጀመሪያ ዙር በሐዋሳ ቆይታ አድርጋችሁ ነበር። የመጀመሪያ ዙር ውድድር ምን ይመስል ነበር? የመጀመሪያ ዙር ውድድር በጣም አሪፍ ነበር። ጥሩ ውድድር ነበር። በደንብ ትምህርት ወስደንበታል። እንደ መጀመሪያ ውድድር በመግባታችን ትንሽ ሜዳውንም ቻሌንጅ ቢያደርግንም ግን የተሻለ ከሌሎች ቡድኖች እንደሆነም የተሻለ አፈጻጸም ነበረን ብዬ አስባለሁ። አንዳንድ እንትኖች ቢኖሩ ስለዚህ የተሻለ የውድድር ጊዜ ነበረን። ጥሩ ነበር። ውድድሩ በጣም አሪፍ ነበረ። ቆንጆ ቆይታም ነበረን። ያው እንደ መጀመሪያችን ጥሩ ጊዜ ነበረን። ጥሩ ተሳትፎም አድርገናል። ውድድሩ በጣም አሪፍ ነበረ። ያው በአሪፍ የቲም መንፈስ የመጀመሪያ ዙሩን ጨርሰናል። ያው በውጤትም ደረጃ የኔ አጥጋቢ ባይሆንም ሁለተኛ ዙር ላይ በጣም አሻሽለን የተሻለ ነገር ይዘን ለመምጣት ዝግጅታችንን ጀምረናል። ከሞላ ጎደል አሪፍ ነበር። የመጀመሪያ ዙር እንደ መጀመሪያ ክለባችን አሪፍ ነው። ብዙ ነገር ድጋፍ እየተደረገልንም ነበረ። ያው ያሉ ጉድለቶችንን አስተካክለን በቀጣይ ዙር የተሻለ ነገር እናሳያለን ብለን እንጠራለን። የመጀመሪያ ዙር ውድድር በጣም አሪፍ ነበር። ጥሩ ውድድር ነበር። በደንብ ትምህርት ወስደንበታል። እንደ መጀመሪያ ውድድር በመግባታችን ትንሽ ሜዳውንም ቻሌንጅ ቢያደርግንም ግን የተሻለ ከሌሎች ቡድኖች እንደሆነም የተሻለ አፈጻጸም ነበረን ብዬ አስባለሁ። ለመጀመሪያው ቲማችን ያው እንደሚታወቀው የመጀመሪያው ተሳታፊ ነው። እንደዛውም አሪፍ እንቅስቃሴ እናደርግ ነበረ። ያው በአጠቃላይ አሪፍ እንቅስቃሴዎች ነበሩን። አንዳንድ ክፍተቶችን ቢኖሩትም አሪፍ እንቅስቃሴ ነበረ። በመጀመሪያ ዙር ውድድር በአንዳንድ ጨዋታዎች ላይ በመጨረሻ ደቂቃ የሚቆጠሩ ግቦች እንድትሸነፉ አልፎ ማቻ የምትወጡባቸው ጨዋታዎችም ነበሩ። ችግሩ ወይም ምክንያቱ ምን ነበር?
ያው ችግሩ ብዬ ማስበው ያው ቅድምም እንደተናገርኩት ምንድነው ሊጉ እንደመጀመሪያችን ማለት ሀዲያ ሆሳዕና የመጀመሪያ ተሳታፊ ነው። አጨራረስ ላይ ትንሽ ችግሮች ነበሩ። እነሱን ነገር ደግሞ አሁን ላይ ያስተካከልን ነው። ሞር በሁለተኛው ዝግጅታችን ላይ ሞር ዝግጅታችን እሱ ነው። አጨራረስ ላይ ችግር ነበረን። ያው እንደሚታወቀውም ተሳታፊ የመጀመሪያም ስለሆንን ከዛ አንጻር ይመስለኛል ጨዋታውን በጨረስን ወይም ደግሞ የሆነ የባከነ ደቂቃ በሚባልበት ታይም ነው የሚገባብን ጎሎቹ። እናም ያ ማለት ትኩረት ማጣታችን ይመስለኛል። የመጨረሻውን ጨዋታ የመጨረሻውን ደቂቃ አስጨርሶ መውጣትና አስጠብቆ መውጣት አለመቻላችን ነው እንጂ ከኛ ድካም ወይም ከዛ ቲም የበለጠ የተሻለ ነገር ኖሮ ሳይሆን የኛ ትኩረት ማጣት ነው በዛ ታይም የሚገባብን የነበረው ማለት ነው። አንዳንዴ እንዴት መሰለ ትንሽ እየተጫወትን በሄድን ቁጥር አለ የዳኛም እንትን ነበር ስህተቶች ነበሩ በተቻለ መጠን። ስለዚህ ግን ያንን አሁን አንደግሞም ብለን ነው የምናስበው እኛም እንደ ቡድን ወይም እንደ ተጫዋች የፈርስት ሲዝን የነበረንን ስህተት ወይም በ89ኛው ፕላስ በ4 ደቂቃ በሚጨመርበት ደቂቃዎች ላይ ነበር በደንብ እየተቆጠረብን የነበረው ጎሎች። ያቻውም ውጤት የምንሸነፍበትም የነበረው ከ89 ወይም ከ85 በላይ በሆኑ ደቂቃዎች ነበርና አሁን እንደ እግዚአብሔር ፍቃድ ሆኖ በዚህኛው ሲዝን ደግሞ ቢያንስ ይሄን ነገር አስተካክለን አሻሽለን ጉለቶቻችን ላይ ሰርተን ከ75 ወይም ከ85 ደቂቃ በኋላ ለምን ይቆጠርብናል? የሁላችንም ቁጭት ነው እንደ ቡድን። ስለዚህ ምን ማድረግ አለብን? በቀጣይ የተሻለ ሰርተን ቢያንስ ውጤት አስጠብቀን የምንወጣበትን ትሬኒንግ እየሰራን ነው። ኮቾቹም የሚሰጡን ድጋፍ አለ። ያው የልምድ ማነስ ይመስለኛል። የልምድ ማነስ ጎርቶናል። እዛ ጋር የሆኑ ጌሞች ላይ ደግሞ እሱን አስተካክለን አሪፍ ውጤት ይዘን መጥተናል። ያ ነገር ደግሞ ድጋሚ እንዳይከሰትብን አሁን ላይ ትሬኒንጋችንን ጠንክረን እየሰራን ነው። ያው ያ የልምድ ማነስ የተፈጠረ ችግር ነው። ሁለተኛ ዙር ላይ እሱን እናስተካክላለን። መጀመሪያ እንደመሆኑ ቲማችንም ያው የአንዳንድ ነገር ላይ ጉድለት አይጠፋምና ያንን ቦታ ለመሸፈን እንጥራለን። ያው ምክንያቱም አዲስ ቲም ነንና ያው ልጆቹ ከአውዲ ካፕ እንደተመረጡት ልምድ ማነስ ይመስለኛል እና ለዛ ነው ያው ቀጣይ ዙር እናስተካክላለን። በሁለተኛ ዙር ውድድር ለማድረግ አሁን ልምምድ ጀምራችኋል። ልምምዳችሁ በአጠቃላይ ምን ይመስላል? ልምምዳችን ያው ቀጣዩ ዙር የተሻለ ነገር አለው። ያው የመጀመሪያ ስህተታችንን ኮቾችም እንዳዩትም ለሁለተኛው ዙር ላይ እንዳይደገም እየሸፈኑልን ነው። የተሻለ ነገር እየሰጡን ነው። በሁለተኛ ዙር የመጀመሪያውን ስህተት እየሸፈኑልን ነው ኮቾቹ። የሰከንድ ሲዝን ልምምዳችን በጣም አሪፍ ነው። የቲሙ መንፈስ አሪፍ ነው። በንቃት በወኔ ነው እየሰሩ ያሉት ወይም እየሰራን ያለ ነው። ኮቾቹ የሚሰጡን ነገር አለ። በጣም አሪፍ የልምምድ ጊዜ እያደረግን እንገኛለን። ልምምዳችን ያው ቀጣዩ ዙር የተሻለ ነገር አለው። ያው የመጀመሪያ ስህተታችንን ኮቾችም እንዳዩትም ለሁለተኛው ዙር ላይ እንዳይደገም እየሸፈኑልን ነው። የተሻለ ነገር እየሰጡን ነው። በሁለተኛ ዙር የመጀመሪያውን ስህተት እየሸፈኑልን ነው ኮቾቹ። አሁን ከረፍት መልስ ሁለተኛውን ዙር ጀምረናል። የሁለተኛውን ዙር ደግሞ በተሻለ ሁኔታ ለመጨረስና በተሻለ ውጤት ይዘን ለመጨረስ እየሰራን ነው። ጠንካራንን ከሌሎቹም ጋር ተፎካካሪ ሆነን ለመጨረስ ነው። ደረጃችንን ማሻሽለን ከፍ ብለን ጥሩ ነገር እናሳያለን ብለን እናስባለን። እየሰራን ያለነው ከዛ አንጻር ነው ማለት ነው። በሁለተኛ ዙር ከሀዲያ ሆሳዕና ጋር እንደ ግል ምን ታስቢያለሽ? እሺ በሁለተኛ ዙር ጥሩ ነገር ጠብቃለሁ። ምክንያቱም የመጀመሪያው ዙር ጥሩ ነገር እንድናይ አድርጎናል። የተሻለ ነገር እንዳለ ማሳይቶናል። ማለት ቲማችን ጥሩ ነው፣ እንቅስቃሴው ደስ ይላል። አብዛኛው ቲም ያው ከልምድ አንጻር ከተለያየ ቦታ የመጡ ቢሆንም እኛ እንደመጀመሪያ ተሳትፎ ግን ዝቅተኛ የሆነ ቦታ የለንም። ማለት ሌሎች ቲሞችን ቢሆን ለኛ የሚሰጡን ግምት የተሻለ ነው። እኛም ደግሞ ጥሩ ተንቀሳቃሽ ልጆች አሉ። ሁሉም አብዛኛው ቲም እንደሚጫወተው እኛም ተጫውተን ነው የምንወጣው። ለቀጣዩ ጥሩ ነገር ይዘን የተሻለ ነገር ይዘን እንወጣለን ብዬ አስባለሁ። በግሌ ጥሩ ነገር ሰራለሁ ብዬ አስባለሁ ከዚህ የተሻለ። በሁለተኛ ዙር ከሀዲያ ሆሳዕና ጋር ማሳካት የምፈልገው በመጀመሪያ ደረጃ ቡድኑን ወክለን ነው የምንጫወተው ወይም ቡድኑን ወክየን የምንጫወተው። ስለዚህ ይሄንን የለበስኩትን ማሊያ ለብሼ ስጫወት በሀዲያን ወክየን እየተጫወኩ ያለሁት። ስለዚህ የሚገባኝን የምችለውን ነገር ከእግዚአብሔር ጋር አድርጌ የሀዲያ ስም በደንብ በሊጉም ሆነ በፕሪሚየር ሊጉ በደንብ እንዲታወቅ የሚችለውን ነገር አድርጋለሁ ብዬ አስባለሁ ከእግዚአብሔር ጋር።
ያው ማለት ውጤት እናመጣለን ብዬ ተስፋ አረጋለሁ። በእርግጠኝነትም እናመጣለን። ያው ምክንያቱም ክፍተታችን ላይ ነው አሁን ላይ እየሰራን ያለ ነው። ውጤታማ አመጣለሁ ብዬ ተስፋ ያረኩት ምንድነው ክፍተታችን በጣም ስለሆነ እሱ ላይ እየሰራን እንገኛለን ብዬ አስባለሁ። እኔ እንደገል ያው ቲሙ የተሻለ ደረጃ እንዲደርስ ከአቅሜ በላይ የተቻለኝን አድርጌ አሪፍ ውጤት ዘንድ እንመጣ የተቻለኝን ከቡድን አጋሮቼ ጋር አረጋለሁ። ሁለተኛ ዙር የተሻለ ነገር እናሳያለን ብለን እንጠራለን። ያው ሁሉም ስህተቶች በሁለተኛ ዙር ይሸፈናሉ። ቢያንስ የተሻለን ሆነን እንጨርሳለን ብለን እናስባለን። አሰልጣኝ ተመስገን አበጋዝ የሀዲያ ሆሳዕና የሴቶች ክለብ አሰልጣኝ ከኛ ጋር ቆይታ ልታደርግ ስለወደድክ ከልብ እናመሰግናለን። ከሀዲያ ሆሳዕና የሴቶች ክለብን በዘንድሮ ዓመት እንደተመሰረተ ይታወቃል። በሐዋሳ የከፍተኛ ሊግ ቆይታ አድርጋችሁ ነበር። 13 ጨዋታዎችን ማድረግ ችላችሁ ነበር። የመጀመሪያ ዙር ውድድር ምን ይመስላል በአጠቃላይ? ኦኬ በመጀመሪያ ሀዲያ ስፖርትን በጣም ነው ላመሰግን የምወደው ሀዲያ ቲቪ ስፖርትን ምክንያቱም በየአቅራቢያው የተከታተልን እያበረታተንና እንደዚህ አይነት እንትኖች ደግሞ እየመጣ እየጠየቀን አንዳንድ ነገሮችን ለህዝቡ ይፋ እያደረገ ነውና ስለዚህ በጣም ልናመሰግን እንወዳለን። በመቀጠል ያው ውድድራችን ጥሩ ነው የሚባል ደረጃ ላይ ነው ያለ ነው። ምክንያቱም አዲስ ክለብ ነን። እንደ አዲስ ክለብነታችን አልነበረም እዛ ውድድር ቦታ ላይ እያሳየን የሚገኘው ፉክክራችን በጣም ረጅም ጊዜ ልምድ ካላቸው ክለቦች ጋር ከፕሪሚየር ሊግ ከወረዱ ክለቦች ጋር በብዙ ዝግጅት ተዘጋጅተው ከመጡ ክለቦች ጋር እያደረግን ያለነው ውድድር ገና እንግዳ እንደመጣ ቡድን ክለብ ሳይሆን ጠንከር ብሎ ረጅም ጊዜ እንደተሰጠው ልምድ እንዳለው ክለብ ነውና ጥሩ ነው የሚባል ጊዜ ነበረን። አቶ መልካሙ ጸጌ የሀዲያ ሆሳዕና የሴቶች ክለብ ቡድን መሪ ከኛ ጋር ቆይታ ልታደርግ ስለወደድክ ከልብ እናመሰግናለን። ሀዲያ ሆሳዕና በመጀመሪያ ዙር በኢትዮጵያ ከፍተኛ ሊግ በሴቶች ውድድር ተሳታፊ ነበረ። የመጀመሪያ ዙር ውድድር ምን ይመስል ነበር? እሺ እኔም አመሰግናለሁ። የመጀመሪያ ዙር ውድድር ጥሩ ጊዜ ነበረ። እንደ ጀማሪ ቲም በደንብ ተዘጋጅተን ነበር የሄድ ነው። እዛ ውድድሩ ላይ ከገባን በኋላ ሌሎች ቡድኖች ወይ ክለቦች ልምድ ያላቸው ናቸው በብዛት የተወሰነ ብቻ ነው ልምድ የሌለው እና ልምድ እንደሌለው ቲም ወይ እንደ መጀመሪያ ሊጉ ላይ እንደተሳተፈ ክለብ የተሻለ እንቅስቃሴ ለማድረግ ሞክረናል። ብዙ ትምህርትም ደግሞ ቀስመናል። ለቀጣይ ደግሞ መሻሻል ያለብንን ችግሮቻችንን በደንብ ለይተን አውቀናል። በሞላ ጎደል ጥሩ ጊዜ ነበረን። ያው በመጀመሪያ ዙር ውድድር ካደረጋችሁት 13 ጨዋታ በ3ቱ አሸንፋችሁ በ4ቱ አቻ እንዲሁም ደግሞ በቀሪዎቹ 6 ጨዋታዎች ሽንፈት ገጥሟችኋል። በመጀመሪያ ዙር ላይ የሀዲያ ሆሳዕና የሴቶች ክለብ ላይ ከሚነሱ ችግሮች ውስጥ አንዱ በመጨረሻ ደቂቃ ላይ የሚቆጠርበት ግብ ነበርና እንደ አሰልጣኝ ችግሮቹ ምን ነበሩ? የመጨረሻ ደቂቃ ላይ የሚቆጠሩባችሁ ግቦች? ኦኬ አዎ ያው እግር ኳስ ላይ የሚያጋጥም ነው። ባለቀ ሰዓትም ዳኛ ፊሽካ አፉ ላይ ይዞም ጎል ሊቆጠርብህ ይችላል፣ ልታስቆጥርም ትችላለህ። የእግር ኳስ ባህሪው ነው። ግን ደግሞ አንዳንድ ቦታ ላይ የሚቆጠሩ ጎሎች ደግሞ ሲከታተሉብህ ራስን ታያለህ። ተደጋጋሚ ሲሆንብህ ራስን ታያለህ። ምንድነው ብለህ ቤትን ታንኳኳለህና ምናልባት ያን ነገር ለማስተካከል ጥረት አድርገናል ብዬ አስባለሁ። ቅያሬ አካባቢ ላይ ወደ መጨረሻ ሰዓት ላይ ቶርናመንት ነው። ቶርናመንት ሲሆን አቻው ራሱ ትልቅ ውጤት ነውና ምክንያቱም እኔ 1 ነጥብ ይዤ ስወጣ ሌላው ቡድን ሲሸናነፍ ከሱ የተሻለ ውጤት አገኛለሁና ምናልባት የቅያሬ መዘግየት ችግር ነው ብለን አየነው። ልክም ነበር። ከዛ እርማት ወስተን ቀጣይ ባደረግናቸው ጌሞች ላይ ያ ክስተት አልተከሰተምና ያን ስተት ነው ጎልቶ የታየብን ብዬ አስባለሁ። እሱንም ማስተካከለን ደግሞ በስተመጨረሻ ያሉ እንትኖችን ማስተካከል ችለናል። ያው 14 ክለቦች ነበሩ ተሳታፊ የነበሩት በከፍተኛ ሊጉ። ሀዲያ ሆሳዕና ደግሞ የመጀመሪያው ነበር። በተጨማሪም ደግሞ ልክ እንደ ሀዲያ ሆሳዕና የመጀመሪያ የሆኑ ክለቦች ከፕሪሚየር ሊጉ የወረዱ ከፍተኛ ሊጉ ላይ የቆዩ ክለቦች ነበሩ። እንደ አጠቃላይ ከፍተኛ ሊጉን እንዴት አገኘው? ከፍተኛ ሊጉ የሚገርም ትንቅንቅ ነው። በጣም ትንቅንቅ ነው። ፕሪሚየር ሊጉ ሰላማዊ ነው። ምክንያቱም ልክ አሁን በወንዶች እንደምታየው አይነት ማለት ሱፐር ሊግ ላይና ፕሪሚየር ሊግ ላይ ያለው ጋፕ እንደምታየው ጦርነት ነው። ከፍ ያለ ነገር ነው።
እዛ ላይ ብዙ ብቁ ያልሆኑ እንትኖች ናቸው እዛ ጋር ያሉት። በእነሱ ስህተት ዋጋ ልትከፍል ትችላለህ። ከዛ ሲቀጥል ደግሞ ቀጥታ ፕሪሚየር ሊግ ልግባ ብሎ የሚመጡ ክለቦች አሉ። ተሰርቶባቸው ልግባ በቃ ዘንድሮ ግዴታዬ ነው ልግባ ብለው የሚመጡ አሉ። እኛ ደግሞ በዛ አይነት አንግል አልነበረም የቀረብነውና አቀራረባችንም። ነገር ግን ሁሉም ክለብ ባይባልም በእኛ ሌቭል ያሉ ክለቦች አሉ፣ ከኛ ደግሞ ከፍ ያሉ ክለቦች አሉ። ዞሮ ዞሮ ግን ሜዳ ውስጥ ስትገባ ኦሬዲ ተዘጋጅተህ ሄዳል። እሱም ተዘጋጅቶ መጥቷል። ማድረግ ያለብን ነገር አድርገ ከውጤቱ በኋላ ነው ልታወራ የምትችለውና እኛም በተዘጋጀነው ተዘጋጅተናል። እነሱም በተዘጋጁት ተዘጋጅቷል። እነሱ የሚያወጡትን ወጪ ይሄም ክለብ እያወጣ ነው። እንደውም እንደምናወጣው ወጪ ውጤት አልመጣም ብዬ አስባለሁ። ቀጣይ ለሱን ነገር አስተካክለን የተሻለ ነገር እናመጣለን የሚል ግምት አለኝ። የመጀመሪያ ዙርን 13 ነጥብ ይዛችሁ ነው የፈጸማችሁት። አሁን ለሁለተኛ ዙር ዝግጅት ጀምራችኋል። ዝግጅቱ ምን ይመስላል? ኦኬ፣ ዝግጅቱ የተወሰኑ ጊዜያት ተሰጥቶን በ20 ነው የገባ ነው። በ21 ነው ትሬኒንግ የጀመርነው። በ6 ጌም አለን 4 ሰዓት ላይ በ6 ጌም አለን። ወደ 12 ቀን 13 ቀን አካባቢ ያክል ነው የተሰጠን። በቂ ጊዜ ነው የተሰጠን። በስርዓት እንግዲህ ትሬኒንጉን ጀምረናል። የተሻለ ነገር ለማምጣት እቅድ ይዘናል። ከልጆች ጋርም ተስማምተን በፊት በመጀመሪያው ሲዝን የነበሩ ክፍተቶችን ቀርፈን የተሻለ ነገር እናመጣለን ብለን ከልጆች ጋር ተግባብተናል ቃል። ስለዚህ የተስተካከለ ወይም የተሻለ ነገር እናመጣለን የሚል ግምት አለን። በሁለተኛ ዙር ላይ እንደ ሀዲያ ሆሳዕና አሰልጣኝነት ምን ማሳካት ነው እቅዳችሁ? ኦኬ፣ የተሰጣን ነገር አለ ኦሬዲ ያው ከክለቡ ስራ አስኪያጅ አጋጣሚ ሆኖ ስራ አስኪያጁን ከልብ ላመሰግን እወዳለሁ። ከጎኔ ሆኖና ብዙ ነገሮችን የኔ ትከሻ ያልቻለው ነገር የለምና ትከሻን ሰፋ አድርገ ስራ ይለኛልና ብዙ ጊዜ አባታዊ ምክር እንደ ኃላፊ ሳይሆን እንደ ባለስልጣን ሳይሆን እንደ አባት ሆኖ የሚመክረኝ ምክር አለና ትከሻን ሰፋ አድርገ ያለበት ቦታ ትንሽ ከበድ ይለኛልና ላመሰግነው እወዳለሁ። ምናልባት ክለቡን ቀይ መስመር ላይ ላለማቆየት በተቻለ መንገድ ወገብ ላይ ብታቆይ መልካም ነው የሚል ሀሳብ አለውና እሱ ጋር እኔ ደግሞ በተቻለኝ መጠን 5-6 አካባቢ ላይ ሆኜ ብጨርስ ያ ነው እቅዴ። ሀዲያ ሆሳዕና አጋማሽ ላይ ሆኖ መጨረስ ይችላል 5-6 ላይ አሁን ባለው በልጆች ፎርም። ምናልባት ሌሎች ክለቦች በይበልጥ ተዘጋጅተዋል። ተጫዋቾች ለውጦች አድርገዋል። የተሻለ ነገር እንትን ብለዋል። ካሉበት አንደኛው እንኳን ሆኖ አንድም ጨዋታ ሳይሸነፍ አንደኛው እንኳን የጨረሰው አንድ ሸገር ሲቲ የሚባል ክለብ አለና 4 ተጫዋች ቀንሶ 4 ተጫዋች ነው ያመጣው። አንደኛው ነው ስም ብለን ስናስብ ያው እግር ኳስ ነው የሚፈጠረው አይታወቅም። የሚሸነፍ አይነት እንትን የሌለው አይነት ክለብ ነውና እሱ በዛ ልክ እንደዛ ተዘጋጅቶ ነገር ግን እኛ ያለንን ልጆች በጊዜ አስገብተን ባሉ ልጆች ማብቃት እንችላለን የሚለውን ተነጋግረን ግምገማ አድርገን ያለን ወጣ ነው እዚህ ወደ ስራ የገባነው። ፈጣሪ ከረዳን አሁን እዛ ወገብ ላይ እንጨርሳለን የሚል ሀሳብ አለን። ያው የክለቡ ቡድን መሪ እንደሆንክ ይታወቃልና በመጀመሪያ ዙር ምን ያህል ተጫዋቾች ነበሩ? አሁንስ በሁለተኛ ዙር ላይ ምን ያህል ተጫዋቾች በልምምድ እየተሳተፉ ይገኛል? በአጠቃላይ ፌዴሬሽኑም የፈቀደው 25 ተጫዋች ነበረ። ባዶ ቦታ ማስቀራት ነበረብን። ለተለያዩ ነገሮች ሳናስቀር ሙሉ ቲም ነበረ 25 ልጅ ነበረ ይዘን የነበረው። አሁን ያለው 22 ነው። 3 ልጅ እንደ መቀነስ ሳይሆን ካለው ከነገሮች አንጻር 3 ልጆች አሁን የሉ 22 ልጅ ነው እየሰራ ያለው። እነሱ ውል የሚያፈርሱ ከሆነ ሌላ ልጅ እንጨምራለን፣ ማያፈርሱ ከሆነ በ22 ልጅ እንቀጥላለን ማለት ነው። ከ21 6ኛ ወር ጀምሮ ትሬኒንግ እየሰራ ነው። ለሁለተኛ ዙር ጥሩ ትሬኒንግ እየሰራ ነው። ብዙ ነገሮችን ዶርምም አካባቢ ላይ ቢሮም ጽህፈት ቤት አካባቢ ላይ እዚህ ቲሙ ላይ ብዙ ነገሮችን ለማሻሻል እየጣርን ነው። ከ21 ጀምሮ ግን በጣም ጠንከር ያለ ትሬኒንግ እያደረግን ያለ ነው። ያው በሁለተኛ ዙር ላይ 22 ተጫዋቾችን ይዛችሁ እንደምትጓዙ ለመናገር ፈልጋል። በቀጣይነትስ ምናልባት የሚጨመሩ ልጆች ማየት ትችላችኋል ወይስ ባሉት ልጆች ነው የሚቀጥሉት? ልጆችን ለማየት ሞክረናል። ባለፈው እዚህ የክልል ውድድር ላይም የዞኑ ውድድር ላይም ሶዶ የነበረውን የፕሮጀክት ውድድርንም ለማየት ሞክረናል። እዛም ደግሞ ከኛ ጋር የነበሩ ሌሎች ክለቦች ላይም ለማየት ሞክረናል። ያ ከተሳካ
ነገሮች ከተስተካከሉ ልንጨምር እንችላለን። ግን ሞር አሁን እንጨምራለን ከሚል በፐርሰንት ላይ ጨምሩ ይችላሉ። ግን ሁኔታዎች ከተመቻቹ ነገሮችን ካስተካከልን ወደ 24 25 ማድረስ እንችላለን። እድሉ አለን። በመጨረሻ ምስጋናም ማስተላለፍ ፈልገው መልእክት ካለ መድረስ ውስጥ እሺ፣ መጀመሪያ ማመስገን የሚፈልገው የዞኑን የክለቡን የቦርድ አባላትን ሲኔድም ጥሩ ዝግጅት አዘጋጅተው መክረውን ብዙ ምሳሌ የሚሆኑ ነገሮችን አስተምሮን በደንብ ሸኝተውናል። እዛ ውድድር ላይ በቆየንም ሰዓት ምንም ነገር እንዳይጎልን ምንም ነገር ሳይጎለን በተስተካከለ ሁኔታ ነው ውድድሩን የሲንመራ የቆየ ነው። ለዛ እነሱን ቦርድ አባላትን ማመስገን እፈልጋለሁ። ሌላው ደግሞ ልጆችን ብዙ ዋጋ ከፍለዋል። አሁን የኛ የቡድኑ አባላት ዋጋ ከፍለዋል። በጣም የሚገርም ኢቭን ባለቀ ሰዓት ጎል ገብቶ ስንሸነፍ ወይ አቻ ስንሆን እያለቀሱ በጣም ማጽናናት ሁሉ ይከብደን ነበርና የከፈሉት ዋጋ ቀላል አይደለም። ለዛ እነሱን ማመስገን እፈልጋለሁ። ደጋፊውንም ህብረተሰቡንም የሀዲያን ህዝብ ማመስገን እፈልጋለሁ። በተለያየ አጋጣሚ ሐዋሳን በሚመጡ ሰዓት በምክርም በድጋፍም በመጋበዝ ነገሮችን እኛ ላይ ያሉ ክፍተቶችንም በመንገር የሚደግፉ አካላትን ሁሉ ማመስገን እፈልጋለሁ። እናንተንም ትኩረት ሰጥታችሁ ይህን ፕሮግራም አዘጋጅታችሁ ያኔም አሁንም እንደዚህ በደንብ የሴቶች እግር ኳስ ትኩረት ሰጥታችሁ እየሰራችሁ ስለሆነ ጠቅላላ በዞኑ ስፖርት ላይ ለሚታረጉት አስተዋጽኦ ሁሉ እናንተንም ከልብ አመሰግናለሁ። ማስተላለፍ የምፈልገው መልእክት አሁን እዚህ አካባቢ ጥሩ ጥሩ ስፖርተኞች የፈሩ ነው። እዚህ አይተናል። ባለፈው በዞን ውድድር ላይ ጥሩ ኮቾችም እየመጡ ነው። በርትተው ይስሩ። ነገ ላይ ከተለያየ ቦታ ላይ ተቸግረን እንትን ከምንል በዚሁ አካባቢ ፍሬ የኛውኑ ምርት የምንጠቀምበትን አጋጣሚ እንፈጥራለን። ኳስ ዛሬ ላይ አሰልቺ ነገር ነው፣ ነገ ለግን እንጀራ ይሆናልና ይሄን ከኔ ሊማሩ ይገባል። ወይም ደግሞ ይሄን መልእክት ላስተላልፍ እወዳለሁ። የደጋፊው ጋራ ምንጊዜም ከቤራ ሀዲያ መጫወት ያኮራ፣ በሜዳው ላይ ለቅሶ ያኮራ፣ ብርቱካናማው ያኮራ፣ መለያውን ለብሶ ያኮራ። ተመልሰን መተናል። ተመልካቾቻችን የሀዲያ ሆሳዕና ሴቶች ቡድን መጋቢት 6 ጨዋታ የሚኖረው እንደሆነ ያገኘነው መረጃ ያመለክታል። በአበበ ቢቂላ ስቴዲየም ነው ውድድሩን በሁለተኛ ዙር የሚያደርገው ማለት ነው። ወደ ቀጣይ ርዕሰ ጉዳያችን እንለፍ። 22ኛ ሳምንት የኢትዮጵያ ፕሪሚየር ሊግን ይመለከታል። 22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከተደረጉ በኋላ የኢትዮጵያ ፕሪሚየር ሊግ ለሳምንታት ያክል የሚቋረጥ ይሆናል ከኢትዮጵያ ብሔራዊ ቡድን ጨዋታዎች ጋር በተያያዘ ማለት ነው። በትላንትናው ዕለት ነው 22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የጀመረው። ሐዋሳ ከተማ ከኢትዮጵያ ቡና ጋር ባደረጉት ጨዋታ ነው። ሐዋሳ ከተማ ከኢትዮጵያ ቡና ጋር 0-0 በሆነ ውጤት ደምድመዋል ማለት ነው። አሰልጣኝ ሙሉጌታ ምህረትን ያገኙት ሐዋሳ ከነማዎች እስካሁንም በአንድም ጨዋታ ሽንፈት አልገጠማቸውም። በሁለት ጨዋታዎች አቻ እንዲሁም ደግሞ አንድ ጨዋታ በማሸነፍ 5 ጨዋታዎችን ከ3 ጨዋታዎች መሰብሰብ ችለዋል። ቀጥሎ የተደረገው ኢትዮ ኤሌክትሪክ ከሽሬ ጋር የተደረገ ጨዋታ ነበር። በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። ወደ ዋና ርዕሰ ጉዳያችን ስንገባ ዛሬ ቀን 9 ሰዓት ላይ ሀዲያ ሆሳዕና ከባህር ዳር ከተማ ጋር ያደረጉትን ጨዋታ ይመለከታል። ሀዲያ ሆሳዕና በመጨረሻ ደቂቃ በተቆጠረበት ግብ 1-0 በጨዋታው ተሸንፏል። በ21ኛ ሳምንት ሀዲያ ሆሳዕና ይዞት ከገባው አሰላለፍ 2 ተጫዋቾችን ለውጦ ነበር ወደ ሜዳ የገባው። ከማል ሀጂን በአስጨናቂ ጸጋዬ፣ በየነ ባንጃን በብሩክ በየነ ቀይሮ ነበር ወደ ሜዳ የገባው የአሰልጣኝ ግርማ ታደሰ መንቾ ስብስብ። ባህር ዳርን በምንመለከትበት ሰዓት ላይ ከፋሲል ከነማ ጋር አቻ ከተለያዩበት ጨዋታ አንድ ተጫዋች ለውጠው ወደ ሜዳ ገብተዋል። ተመጣጣኝ የሆነ ፉክክር ወይም መሀል ሜዳዎች ላይ የነበሩ ፉክክሮች የነበሩበት ጨዋታ ነበር። በዛም በመጀመሪያው አጋማሾች ሙከራ ባይታዩም ጨዋታው ግን መሀል ሜዳ ላይ የሚደረግ ትግል ነበር። ፍቅረ ሚካኤል በ90ኛው ደቂቃ ነበር
ባህር ዳር ከተማን አሸናፊ ያደረገች ኳስ በማስቆጠር ባህር ዳርን ወደ ሁለተኛ ደረጃ ከፍ የምታደርግ ግብ ያስቆጠረው ባህር ዳር በ33 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ሀዲያ ሆሳዕና ዛሬ መሸነፉን ተከትሎ በ32 ነጥብ አራተኛ ደረጃ ላይ ተቀምጧል። የሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አላለቁም። እስከ ነገ በስቲያ የሚቀጥሉ ጨዋታዎች አሉ። በዚህ መሰረት ቅዱስ ጊዮርጊስ፣ መቻል፣ አርባ ምንጭና ወላይታ ዲቻ የሚያሸንፉ ከሆነ ሀዲያ ሆሳዕና 8ኛ ደረጃ ላይ የሚቀመጥ ይሆናል ማለት ነው። አንድ ክለብ ባሸነፈ ቁጥር አንድ ደረጃ ዝቅ እያለ እንደሚሄድ የደረጃ ሰንጠረዡ ያመለክታል። በሀዲያ ሆሳዕና በኩል ያለፉትን 3 ጨዋታዎች ላይ 3 ነጥብ ማግኘት አልቻለም። የግርማ ታደሰ መንቾ ስብስብ ከሲዳማ ቡናና ከሐዋሳ ከነማ ነጥብ ሲጋራ በባህር ዳር ሽንፈት ገጥሞታል። ባለፉት ጊዜያቶች በሀዲያ ስፖርት መሰናዶችን ለመስራት እንደሞከር ነው በአሰልጣኝ ግርማ ታደሰ መንቾ የሚመራው ስብስብ ባለፉት 5 ጨዋታዎች ላይ ነጥቦችን በቀላሉ ማስመዝገብ እየቻለ እንዳልሆነ መመልከት ችለናል። አሁን ወደ 8ኛ ደረጃ የሚንሸራተት ከሆነ በተለይ ሊጉ ጠባብና ታይት ከመሆኑ አንጻር ነገ ከነገ ወዲያ ለወራጅ ቀጠና አለመፎካከሩ እርግጠኛ መሆን አይቻልም። አሁንም ቢሆን ግን አሰልጣኝ ግርማ ታደሰ መንቾ ከሐዋሳ ከተማ ጋር አድርገው ባደረጉት ጨዋታ በሰጡት አስተያየት አማካይ ተጫዋች እንደሚፈልጉ ተናግረዋል። ይህንን ክለቡ ቢፈጽምላቸውና ቀሪውን ጊዜያቸውን በእቅዳቸው መሰረት እንዲሄዱ ቢያደርጋቸው መልካም ነው ተብሎ መወሰድ ይችላል። ከሰዓት ጋር በተያያዘ በዚህ ገታ እናድርግ። በቀጣይ ሳምንት ሀዲያ ሆሳዕና ባለፉት 3 ጨዋታዎች ምን ገጠሙት የሚለውን በስፋት የምንዳስስ ይሆናል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ የዚህ ሳምንቱ ይህንን ይመስላል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘው።